በሚያስፈሩ ጠንቋዮች ተከብቤ መሬት ላይ ተጥያለሁ። አፌን አልከፍት ስላልኳቸው በጆሮዬ መርዙን ጨመሩብኝ። መርዙ በውስጤ እንደገባ መንቀጥቀጥ ጀመርኩኝ። እናም ሰውነቴ አየር ላይ ተንሳፈፈ። መሬት ላይ ስወድቅ ወደ አይጥነት ተቀይሬ ነበር። Aren't you a cute little mouse? ለመሮጥ ስሞክር ያቺ አስፈሪዋ ጠንቋይ ጭራሬን ከኋላ ያዘችኝ። ደግነቱ ነጯ አይጥ መታ ጣቷን ነከሰቻትና ለማምለጥ ቻልኩኝ። በፍጥነት ወደ አየር ማስወጫው ገባን። ነገር ግን የዚህች አስፈሪ ጠንቋይ እጆች እየተለጠጡ ይከተሉን ጀመር። በድንገትም ልትይዘን ስትል በአጋጣሚ በቱቦው ወደ ታችኛው ክፍል ወደቅንና አመለጥናትኝ። እናም ሀያቴን መፈለግ ጀመርን። የሆቴሉ ማድቤት ጨርሰን ወደ አንድ የእጅ ቦርሳ ውስጥ ገብተን ወደ ህንጻው የላይኛው ክፍል አመራን። እንደምንም ብለን የሀያቴን የበር መጥሪያ ከነካም በኋላ አንዲት ጽዳት ሰራተኛ አይታ ታሳድጀን ጀመር። ደግነቱ ሀያቴ በሩን ስለከፈተች ገብተን አመለጥን። እናም ለሀያቴ ስለተፈጠረው ነገር ነገርኳትኝ። ነገሩን ስትሰማ ሀያቴ አንድ ነገር ታስባለች። ወደ ጠንቋያ ቤት በመሄድ ያንን መርዝ ሰርቀን ካመጣን በኋላ ወደ ቀድሞ ማንነታችን የሚቀይር አንድ የሚመልስ ነገር ከሱ መቀመም እንደምንችል ነግራ ክፍሉን ማፈላለግ ጀመረች። እናም የጠንቋያን ክፍል ካወቀች በኋላ ሀያቴ እኔን በኪሮሽ በተሰራ ጨርቅ ውስጥ ከታ ወደ ታችኛው ክፍል አመራሁኝ። ወደ ክፍሉ እንደገባሁኝ መርዙን ይዤ ለወጣ ስል ጠንቋያዋ መጣችብኝ። በፍጥነት ወደ አልጋው ስር ውስጥ ገብቼ ተደበቅኩኝ። አልጋው ስር ብዙ የአይጥ ማጥመጃ ወጥመዶች ነበሩ። እንደምንም ብዬ ድምጽ ሳላወጣ ጠንቋያዋ አምልጬ ወጣሁኝ። ከበሩ እንደወጣው አያቴ ትጎትተኝ ጀመር። ነገር ግን በመሃል ጠንቋያዋ ሀያቴን አይታ ወደኛ መጣች። እናም ጠንቋያዋ ሀያቴን ከዚህ በፊት አይታት ስለምታውቅ አስተውላት ነበርና እጅግ እየተናደደች መከራከር ጀመረች። በዚህ መሃል የጠንቋያዋ በር ተንኳኳ። እናም ያንኳኳው ማናጀሩ ነበረ። በዚህን ጊዜ እኔም አመለጥኩኝ። እናም አንድ ነገር ተገነዘብን። ማታ እነዚህ ጠንቋዮች ተሰብስበው የሚበሉት ምግብ እጅግ ረከስ ያለውንና በሆቴል ውስጥ የሚሰራውን ሾርባ መሆኑን ነበረ። ሀያቴ ያመጣውትን መርዝ ወስዳ እንደምንም ብላ ወደ ሰውነት ወደሚቀይረን ነገር ለመቀየር ትታገላለች። ነገር ግን የሞከረችው ሙከራ ሁሉ አልተሳካም ነበረ እና ወደ ቀድሞ ማንነታችን እንደማንቀየር ስረዳ እኔ አንድ ሐሳብ አመጣሁኝ። እናም ዛሬ ማታ ወደሚመገቡት ሾርባ ውስጥ ምናልባትም ይሄንን መርዝ ከከተትን ሁሉንም ጠንቋዮች ወደ አይጥ መቀየር እንችላለን ብለን ተስማማንና እኔ ያንን መርዝ ይዤ ወደሚንተከተከው ሾርባቸው ውስጥ ከተትኩትኝ። እናም የሀያቴ ቦርሳ ውስጥ ሆነን በዛ ምሽት ወደ ጠንቋዮቹ ወደሚመገቡበት ቦታ አመራን። ጠንቋዮቹ ሁሉ ሊመገቡ ተሰብስበው ነበረ። ሾርባው ለሁሉም ጠንቋዮች ተዳርሶ ነበረ። እናም አብዛኞቹ ጠንቋዮች ምግቡን መመገብ ጀምረው ነበር። ነገር ግን ያቺ ዋነኛዋ ጠንቋይ ብቻ ምግቡን አንዳችም አልቀመሰችም ነበር። ሀያቴን ስትመለከት በንዴት ወደ ሀያቴ መጣች። እናም ተጠግታትኝ ሀያቴን ታስፈራራት ጀመረ። ይህንን አጋጣሚ ተጠቅመን ከሴትዮዋ ኪስ ውስጥ የሴትዮዋን የሆቴል ቁልፍ አወጣንባትኝ። እናም በመሃል ከተመገቡት ጠንቋዮች ውስጥ አንደኛዋ መንቀጥቀጥ ጀመረች። ፊልሙ ከተመቻችሁ ኮሜንት ላይ አንድ ቁጥርን አስቀምጡልኝ። ቀጣዩ ፓርት እንዲለቀቅላችሁ ከፈለጋችሁ 2 እያላችሁ ጻፉ። በድጋሚ ላንገናኝ ስለምንችል ቤቱን ፎሎ ማድረግ እንዳይረሳ። ሳምሪ ነኝ። ፊልም እስክስራ ድረስ ፊልም የምተርክላችሁ። በያላችሁበት ይመቻችሁ።